ምርጥ አባት ነህ ብዬ እንደው ላሞካሽህ አይደለም። በቃ የሚገባውን ነገር ትልቁን ነገር ነው ያደረከው። ትልቁን ነገር አድርገሃል። ይሄ ደግሞ ኃላፊነቱን ይወጣ አባት ስናገኝ ደግሞ የእውነት እናከብራለን። ኃላፊነቱን የማይወጣ አባት በበዛበት ዓለም ውስጥ ልክ እንዳንተ አይነት አባቶችን ደግሞ እናከብራለን። ስለዚህ ትልቁን ኃላፊነትን የተወጣኸው በጣም ደስ ብሎኛል። ይህንን ፕሮግራም የምትከታተሉ ሰዎች እንግዲህ ባለታሪካችንን ከጎኑ ብትሆኑ ብታግዙት፣ ስልኩን አግኝታችሁ ብታወሩት ደስ ይለኛል። ስልክህን ለመናገር ፈቃደኛ ነህ? 0913 62 39 74 ስለዚህ በስልክ ቁጥሩ እንዲሁም ደግሞ በንግድ ባንክ አካውንቱ ደግሞ አቅማቸው የፈቀደውን የዓመት ትምህርት ቤት አንድ ሰው መክፈል ይችላል። አንድ ሰው ከከፈለ በቃ ሌላ ሰው አንፈልግም። እኛ አንድ ሰው ነው የምንፈልገው። ከጎኑ ሆኖ በዚህ ስልክ አግኝቶ እኔ ልጄን አስተምርላለሁ የሚል አንድ ሰው ብናገኝ በጣም በቂ ነው። ስለዚህ አንድ ሰው ደፈር ብሎ የልጁን ትምህርት ቤት በእርግጠኛነት 2000 ብር ወይም 2000 ምናምን ብር ቢሆን ነውና ይሄን ብር በማገዝ ከጎኑ የሚሆን ብዙ አይደለም የምንጠይቀውና ደፈር ብሎ አንድ ሰው የሚደውል ካለ ይደውልለት። እንዲሁም በንግድ ባንክ አካውንቱ ደግሞ ንገረን እስቲ የንግድ ባንክ አካውንትን 1000 32 32 11 11 02 02 9 9 57 57 ላይ ደግሞ ኤልያስ ኪዳነ ረዳ ብላችሁ እንግዲህ ልታገኙ ትችላላችሁ። ባለታሪካችንን ከዚህ ከስቱዲዮ ከስክሪኑ ስር ደግሞ ሙሉ ስሙንና ሙሉ የባንክ አካውንቱን እንዲሁም ስልክ ቁጥሩን እናስቀምጥላችኋለን። ስለመጣ ግን በጣም አመሰግናለሁ። እግዚአብሔር ያክብረልን። እሺ ቴንክ ዩ በጣም በርታ። በጣም አንድ የምናገረው እኔ ለልጄ እንደ አባት ፍቅር ሰጥቻለሁ፣ አሳድጌያለሁ። እናት ግን መሆን አልችልም። እኔ አባት መሆን ነው የምችለው እንጂ እናት መሆን አልችልም። እናቷ መታ እኔ እናትሽን ልጄ ነሽ ካላለቻት በስተቀር እኔ እናት መሆን አልችልም። እኔ ማሳደጋት ነው። አድጋም ራሱ እኮ እናቴ ብላ ትሄዳለች። ያ ነው በአሁን ሰዓት እንኳን 4 አመቷ ሆና ነው እናቴ ማለት የጀመረችው። ስለዚህ እናቷ እንድትመጣልኝ መታ እንድታያት ሌላ ትዳር ቢኖራትም ራሱ መታ ሰላም ብላ አግኝታት እንድትሄድ ለሷ ተስፋ እንዲሆናት እሷን በተትና ለምናለሁ። እናት ይህንን ፕሮግራም በማንኛውም አጋጣሚ አንቺ ጋር ከደረሰ መቅደስ ትባላለች። የምታውቋት ሰዎች ካላችሁ መቅደስ ሞክሪያን የምታውቁ ሰዎች ካላችሁ በማንኛውም አይነት ሁኔታ እንግዲህ ይህንን መልእክት አስተላልፉላት። አባት እየፈለጋት ነው ያለው።